ሰላም ሰላም እንደምናችሁ ፈትለ ነኝ። ዛሬ ለደረቅ ፊት ለደረቅ ለማንኛውም ቆዳ እና ለጠቆረ ወዝ ትፍት አድርጎ የሚያንጸባርቅ ቆዳ እንዲኖራችሁ የሚያደርግ ቆንጆ ስክራፕ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ይሄን ስክራፕ ለመስራት በመጀመሪያ አንድ አቮካዶ በምታዩት መልኩ ተጠቅም ያለው ማለት ነው። ድስት ላይ አድርገን በደንብ ቅጥቅጥ አድርገን ላም ድቅቅ እናደርገዋለን። እንደዚህ ድቅቅ ካለልን በኋላ በዝቅተኛ እሳት ትንሽ የውሃ ጠብ አድርገን እንትኑ እሳቱ በስቶ የአቮካዶን ፕሮቲን እንዳይወስድብን ተጠንቀቀን እንጥደዋለን ማለት ነው። ከዛም ትንሽ ከፈላ በኋላ ያው በደንብ እንትን አይልም፣ ምክንያቱም አቮካዶ ወዙን እንትን እንዳይልብን ማለት ነው። ቅባቱን እንዲተፋ ነው እሺ እሳት ላይ የጣድኩት እና አሰሩን ምናምን አልፈለኩትም። በደንብ ፊታችንን ራስ እንዲያደርግኝ ቅባቱን ብቻ ስለፈለኩ ነው የጣድኩት ማለት ነው። እና እንግዲህ በምታዩት መልኩ ይህ ፈልቷል። ከዚህ በኋላ በቀጥታ አጠለዋለሁ ማለት ነው። ትኩሱን ወዲያው አንድ ማንኪያ እርድ ጨምራለሁ። አንድ ማንኪያ እርድ ከጨመርኩኝ በኋላ እንዲሁ አንድ ማንኪያ ቫዝሊን እጠቀማለሁ ማለት ነው። ትኩስ ስለሆነ ቫዝሊኑ ይሟሟልናል በአቮካዶ ሙቀት። እንግዲህ በደንብ በምታዩት መልኩ ካማሰለን በኋላ በቀጥታ ወደ መቀባት ነው የምንሄደው ማለት ነው። እንግዲህ የተለያየ የጠቆረ ሰውነታችንን ወይም እርጥበት ያስፈልገዋል የምትሉትን ፊታችሁን እኔ እስከ አንገቴ ድረስ ነው የተቀባሁት ማለት ነው። ያው ስራዬ በብዛት አቧራ ስለሆነ እንግዲህ እጄ ሁሉ እዚህ ላይ አልቀረጽኩትም እንጂ እጄን ሁሉ በደንብ አድርጌ ነው ያሸውበት። ምክንያቱም ብዙ ጊዜ ቲሸርት ለብሳለሁ። ቲሸርት በደንብ ነው ማዘወትረውና በፀሐይ በመናምን እጄ ጠቁሯል። ፊቴም ቢሆን ያው አቧራ ላይ ነው ብዙ ጊዜ ስራዬ። በዚህ የተነሳ ቆዳዬ በጣም ተጎድቷልና በዚህ እንደምታዩት ፍትግ አድርጌ አሸዋለሁ ማለት ነው በደንብ አድርጌ። እና በመጀመሪያ እንዲረሳውት ነገር ፊታችሁን ታጥባችሁ ነው ይሄንን መቀባት ማለት ነው። ከዛ በደንብ ማሳጅ ያደረኩት ቆየ። አይኔ ስር፣ ግንባሬ እንግዲህ እነዚህ ለመሸብሸብ ቅርብ የሆኑ የሰውነት ፓርታችንን ሁሉ በተለይ አንገት፣ አይንና እዚህ ግንባር አካባቢ ነው ቶሎ ብሎ ቆዳችን የሚሸበሸበውና ወዝ እንትን የሚለው ማለት ነው። የሰው ልጅ እንግዲህ ቆዳው እርጥብ ከሆነና ወዝ ካለው እርጅናን በጣም ነው የሚከላከለው። ደረቅ ፊት ነው ለመሸብሸብ ቅርብ የሆነ ማለት ነው። ይሄንንም ለመከላከል እጅግ በጣም ነው የሚረዳው። እንግዲህ በምታዩት መልኩ እንደዚህ አርጌ አሽቸዋለሁኝ ማለት ነው። በመጨረሻም በሳሙና ቆንጆ አርጌ እታጠበዋለሁ እና እኔ በሳሙና ከታጠብኩ በኋላ እዚህ ላይ አላስገባውትም፣ ምክንያቱም ማታ ስለነበረ ለመቅረጽ ብዙ አልተመቸኝም፣ በስልኬም ስለነበረ የምቀርጸው ማለት ነው። እና እኔ ምንም አይነት ቅባት አልተጠቀምኩም፣ ምክንያቱም ባዝሊኑ ራሱ አቮካዶም ራሱ ወዝ ስለሆነ ከዚህ በኋላ ምንም አይነት ቅባት ፊቴም ያን ያክል ብዙ ወዛ ምን ባይባል ያን ያክል ብዙ ደረቅ አይደለም። እና እናንተ በጣም ከደረቀባችሁ ከታጠባችሁ በኋላ ሞይስቸራይዝ ማድረግ ትችላላችሁ። በሌላ ቪዲዮ እንድንገናኝ ቪዲዮውን ላይክ አድርጉ። ቻው።